አርሰናል ዮአኪን ሴይስን ለማስፈረም ክለብ ብሩዥን ማነጋገሩ ተዘግቧል። መድፈኞቹ የ21 ዓመቱን የክንፍ ተከላካይ በቅርብ እየተከታተሉት የሚገኝ ሲሆን ዝርዝር የስካውቲንግ ስራዎችንም አከናውነዋል። በቤኒፊካና ፖርቶ እየተፈለገ ለሚገኘው ለዚህ የቤልጂየም ብሔራዊ ቡድን ተጫዋች ክለብ ብሩዥ 35 ሚሊዮን ዩሮ እየጠየቀ ይገኛል። ጁድ ስፔንስ ወደ ኢንተር ሚላን ዝውውሩ ተጠናቋል። ለእንግሊዙ የቀኝ ክንፍ ተከላካይ ከቶትናም ጋር የቃል ስምምነት ላይ ተደርሷል። የዝውውር ክፍያውም 31.5 ሚሊዮን ዩሮ የሚያወጣ ነው። በቅርብ ቀናት እንደተገለጸው ዝውውሩ ይፈለግ ከነበረው ከስፔንስ ጋርም ሙሉ ስምምነት ላይ ተደርሷል። ድርድሩም ተጠናቋል። በሌላ ዜና ለማንቸስተር ደጋፊዎች ልብ የሚያሞቅ ዜና ተሰምቷል። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር እስከ 2032 የሚያቆይ አዲስ የረጅም ጊዜ ውል ተፈራርሟል።